እስቲ ዛሬ አንድ ትልቅ እውነት እንነጋገር። ለራስህ እንኳን የማትናገረውን በጥልቅ የደበቅከውን እውነት። በህይወታችሁ ውስጥ የሆነ ቀን እንዲህ ተሰምቷችሁ ያውቃል? በማህበራዊ ሚዲያ ላይ ምናልባት በፌስቡክ ወይም በኢንስታግራም ላይ የአንድን ሰው ፎቶ ታያላችሁ። ያ ሰው ምናልባት የድሮ የትምህርት ቤት ጓደኛችሁ ነው፣ ወይም አብሮ አደጋችሁ። ያ ሰው የሚያምር አዲስ ቤት ገዝቷል፣ ወይም በስራው ትልቅ እድገት አግኝቷል፣ ደሞዙ ተጨምሮለታል፣ አሊያም ደግሞ ከሚወደው ሰው ጋር እጅ ለእጅ ተያይዞ በደስታ ሲስቅ ታያላችሁ። ያንን ፎቶ ስታዩት አእምሯችሁ እንኳን ደስ አለው ይገባዋል ይላል። ነገር ግን ከዛ የደስታ ቃላት ጀርባ ውስጣችሁ የሆነ ቦታ ላይ ልክ እንደ እሳት የሚለበልብ ደስ የማይሰኝ የጥበብ ስሜት ይሰማችኋል። ለምን እሱ? ለምን እኔ አሁንም ባለሁበት ቆምኩ? እሱ ከእኔ በምን ይበልጣል? የሚል ስውር ጦርነት በውስጣችሁ ይቀሰቀሳል። ይህ ስሜት ደግሞ ሳታውቁት ቀኑን ሙሉ እንደ ጥላ ይከተላችኋል። ከዛ ደግሞ ወደ ሌላኛው የጦርነት ግንባር እንሂድ። ጠዋት ከቤት ስትወጡ መንገዱ ክፍት ይሆንላችኋል ብላችሁ ታስባላችሁ። ነገር ግን መኪናው ይጨናነቃል፣ ወይም አንድ መኪና በስህተት መንገድ ይዘጋባችኋል። በዛች ቅጽበት ውስጣችሁ እንደ እሳት ገሞራ ይፈላል። ወይም ደግሞ ስራ ቦታ ስትሄዱ አንድ የስራ ባልደረባችሁ ባልፈለጋችሁት ቃና ወይም በንቀት አይን ያያችኋል። ያቺ አንዲት እይታ ወይም አንዲት ቃል ውስጣችሁን እንደ ባሩድ ታፈነዳዋለች። የሚገርመው ግን ቁጣው የሚቆመው እዛ ቦታ ላይ አይደለም። ያ ስሜት ወደ ቤታችሁ ይከተላችኋል። ከቤተሰቦቻችሁ ጋር ስትሆኑ፣ ከልጆቻችሁ ወይም ከትዳር አጋራችሁ ጋር ስትሆኑ ያ ያልበረደ የውስጥ ብስጭት በትንሽ ነገር እንድትጮሁ ወይም እንድትጋጩ ያደርጋችኋል። ቀኑን ሙሉ የሰላም አየር እንዳትተነፍሱ ያደርጋችኋል። ዛሬ በዚህ ቪዲዮ የምንነጋገረው ስለ ክፋት አይደለም። መጥፎ ሰው ስለሆንክ ነው የምትቀናው ብዬ ልወቅስህም አይደለም። የምንነጋገረው ስለ ሰው ልጅ ተፈጥሯዊ ድክመትና ጥንካሬ ነው። ቅናትና ብስጭት የአቅም ማነስ ምልክቶች አይደሉም። እንዲያውም አእምሯችሁ ሊነግራችሁ የፈለገው ትኩረት እንድትሰጡት የሚፈልገው አንድ ትልቅ ሚስጥር አለ። እነዚህ ስሜቶች ልክ እንደ መኪና ዳሽቦርድ መብራቶች ናቸው። መኪናው ውስጥ ዘይት ሲያልቅ ወይም ሞተር ሲሞቅ መብራት ይበራል። የቅናትና የብስጭት መብራት ሲበራም በውስጣችሁ ትኩረት የሚሻ የመንፈስ ረሃብ አለ ማለት ነው። ዛሬ በዚህ በአዲስ ማንነት ቪዲዮ እነዚህን ሁለት ስሜቶች ከመሰረታቸው እንበታተናቸዋለን። ከሳይንሳዊ ግኝት እስከ ጥንታዊ የጥበብ ፈላስፎች ድረስ ያለውን ሀሳብ አጣምረን እንዴት ከዚህ ስሜት እስር ቤት መውጣት እንደምትችሉ እና የውስጣችሁን ሰላም እንደምትመልሱ ደረጃ በደረጃ እናያለን። ነገር ግን ይህን ጉዞ ለመጀመር መጀመሪያ አንድ ጥያቄ መመለስ አለብን። ይህ ሁሉ ትርምስ የሚጀምረው ከየት ነው? ለምንድንስ ነው አእምሯችን ለምን እሱ ለምን እኔ የሚለውን ጥያቄ ደጋግሞ የሚጠይቀን? ይህ ጥያቄ ደግሞ በቀጥታ ወደ መጀመሪያ ትልቅ ምዕራፋችን ይወስደናል። እሱም የቅናት ሳይንሳዊ መነሻና አእምሯችን ለምን ራሱን ከሌሎች ጋር እንደሚያወዳድር የምናይበት ክፍል ነው። አሁን ወደ ዋና ጉዳይ እንግባ። ለምንድን ነው የምንቀናው? ብዙዎቻችን ቅናት እንደ ስነ ምግባር ጉድለት ወይም እንደ ኃጢአት ነው የምናየው። ነገር ግን በስነ ልቦና እይታ ቅናት የሰው ልጅ የህልውና አካል ነው። ከሺህ ዓመታት በፊት አባቶቻችን በጫካ ውስጥ በቡድን በሚኖሩበት ጊዜ ግብአቶች እንደ ምግብና መጠለያ ያሉ ነገሮች በጣም ውስን ነበሩ። በዛን ጊዜ አንድ የቡድን አባል ከሌላው በተሻለ ምግብ ካገኘ ሌላኛው የሰው የመራብ ወይም የመሞት እድሉ ሰፊ ነበር። ስለዚህ አእምሯችን እሱ ካለው እኔም ማግኘት አለብኝ የሚል የመከላከያ ስሜት አዳበረ። ይህ ስሜት ዛሬ ቅናት የምንለው ነው። በጥንቱ ዘመን ግን የመትረፍ ስልት ወይም ሰርቫይቫል ሜካኒዝም ነበር። ዛሬ ግን ዓለማችን ተቀይሯል። የሰው ልጅ ስኬት የእናንተን ውድቀት አያመለክትም። ጓደኛችሁ አዲስ ቤት ስለገዛ እናንተ መጠለያ አታጡም። ነገር ግን ችግሩ ያለው እዚህ ጋር ነው። አእምሯችን አሁንም በዛ ጥንታዊ እና አሮጌ መንገድ ያስባል። እዚህ ጋር አንድ በጣም የሚገርም ሳይንሳዊ እውነታ ልንገራችሁ። ሶሻል ኮምፓሪዥን ቲዮሪ የተባለ ጥናት እንደሚያሳየው እኛ ሰዎች ራሳችንን የምናወዳድረው በዓለም ላይ ካሉ ታዋቂ ነገስታት ወይም ቢሊዮነሮች ጋር አይደለም። እናንተ በቢል ጌት ወይም በኤሎን መስክ ሀብት አትቀኑም። ለምን? ምክንያቱም እነሱ ከእናንተ ዓለም ውጭ ናቸው። የምትቀኑት ግን ከእናንተ ጋር እኩል ተምሮ የተሻለ ደሞዝ በሚያገኝ ጓደኛችሁ ነው። የምትቀኑት ከእናንተ ቀድማ ትዳር በያዘች እህታችሁ ወይም ዘመዳችሁ ነው። አእምሯችሁ ራሱን የሚያወዳድረው ከእኔ ጋር ይመሳሰላሉ ከሚላቸው ሰዎች ጋር ብቻ ነው። ይህ ደግሞ ቅናት ስለዛ ሰው ሳይሆን ስለ እናንተ ያልወጣ አቅም መሆኑን ያረጋግጣል። አንድ ሰው ያስቀናችኋል ማለት ያ ሰው እናንተ ውስጥ ያለ ግን ደግሞ ያልተጠቀማችሁበትን
እምቅ ችሎታ ልክ እንደ መስታወት እያሳያችሁ ነው ማለት ነው። ጓደኛችሁ በድፍረት ካስቀናችሁ እናንተም ውስጥ የታፈነ ድፍረት አለ። በሀብት ካስቀናችሁ ነፍሳችሁ የተሻለ ህይወት ለመኖር እየተራበች ነው። ስለዚህ ቅናት ሲሰማችሁ አትደንግጡ። ይልቁንም እንዲህ በሉ፣ ይህ ስሜት ስለ እኔ ምን አስተማረኝ? ይህ ስሜት ስለ እኔ ምን እያስተማረኝ ነው? የትኛው የህይወቴ ክፍል ነው ትኩረት የሚሻው የሚለውን ነገር መመርመር ትችላላችሁ። ነገር ግን ይህንን የቅናት መልክ መለየት ካልቻልን ስሜቱ ወደ ሌላ አጥፊ ገጽታ ይቀየራል። ለምን እሱ ካገኘ የሚለው ጥያቄ ወደ ቁጣና ወደ ብስጭት ይሸጋገራል። ሁሉንም ነገር በራሳችን ቁጥጥር ስር ለማድረግ እንሞክራለን። ያ ሲሳነን ደግሞ መንፈሳችን ይረበሻል። ይህ ደግሞ በቀጥታ ወደሚቀጥለው ምዕራፋችን ይወስደናል። እሱም በቀላሉ የምንበሳጭበትን የቁጥጥር ቅዠት ኢሉዥን ኦፍ ኮንትሮል በዝርዝር የምናይበት ክፍል ነው። እስካሁን ያየነው ቅናት እንዴት በውስጣችን እንደሚቀጣጠል ነው። ነገር ግን ቅናት ብቻውን አይደለም የሚመጣው። ብዙ ጊዜ ቅናት የብስጭትና የቁጣ መንታ ወንድም ነው። ለመሆኑ ለምንድነው ትንንሽ ነገሮች ሰላማችንን የሚነሱን? እስቲ ራሳችሁን ታዘቡ። በመንገድ ላይ ስትሄዱ አንድ መኪና በስህተት መንገድ ቢዘጋባችሁ ወይም በስራ ቦታ አንድ ሰው ባልፈለጋችሁት መንገድ ቢያያችሁ ለምን ውስጣችሁ እንደ እሳተ ገሞራ ይፈላል? ያ ሰው ያደረገው ነገር ትልቅ ሆኖ ነው ወይስ እናንተ ውስጥ ያለ የቁጥጥር ፍላጎት መሸነፍ? መልሱ አንድ ነው። እሱም የቁጥጥር ቅዠት ኢሉዥን ኦፍ ኮንትሮል ይባላል። በቀላሉ የምትበሳጩ ሰዎች ዓለም እናንተ በፈለጋችሁት መንገድ እንድትጓዝ ትፈልጋላችሁ። አእምሯችሁ በየቀኑ እንዲህ ማለት የሚሉ ህጎችን ያወጣል። መንገዱ ክፍት መሆን ነበረበት፣ ግን አይደለም። ሰዎች እኔን ማክበር ነበረባቸው፣ ግን አላከበሩኝም። ዛሬ ሁሉም ነገር በሰዓቱ መጠናቀቅ ነበረበት፣ ግን አልተሳካም። በጠበቃችሁት ነገር ወይም ኤክስፔክቴሽን እና በተፈጠረው እውነታ ወይም ሪያሊቲ ላይ መካከል ያለው ልዩነት ብስጭት ይባላል። ዓለም በእጃችሁ ለማሽከርከር ስትሞክሩና ሳይሳካ ሲቀር ውስጣችሁ ያለው ኃይል ወደ ቁጣ ይቀየራል። አንድ ጥልቅ ታሪክ ልንገራችሁ። በአንድ ወቅት አንድ መነኩሴ በወንዝ ላይ በጀልባ እየተጓዘ ነበር። አይኑን ጨፍኖ ጸጥታውን እየተደሰተ ሳለ በድንገት ሌላ ጀልባ መጥታ የእሱን ጀልባ መታቸው። መነኩሴው በጣም ተናደደ። ማን ነው በጠራራ ፀሐይ ጀልባዬን የሚገጨው ብሎ በቁጣ አይኑን ሲገልጥ ጀልባው ባዶ ነበረች። በነፋስ ተገፍታ የመጣች ጀልባ። በዛች ቅጽበት መነኩሴው አንድ ትልቅ ትምህርት ተማረ። ቁጣው ወዲያው ጠፋ። ለምን? ምክንያቱም የሚቆጣበት ሰው አላገኘም። እናንተም በሰዎች ድርጊት ስትበሳጩ ያ ሰው ባዶ ጀልባ እንደሆነ አስቡ። ምናልባት ያ ሰው በራሱ የህይወት ጭንቀት የተገፋ፣ ምናልባት በስሜት ያልዳበረ ሊሆን ይችላል። ለባዶ ጀልባ ብላችሁ የውስጣችሁን ሰላም ለምን ትሰጣላችሁ? ኢፒክተስ የተባለ ታላቅ ፈላስፋ እንዲህ ይላል፣ ማንኛውም የሚያበሳጭ ነገር ጌታህ ይሆናል። አንድ ሰው ሲሰድባችሁ ከተናደዳችሁ ያ ሰው የደስታችሁ ቁልፍ ተቆጣጥሮታል ማለት ነው። ሰላማችሁ በሌላ ሰው እጅ አትስጡ። ይህ በቀላሉ የመቆጣትና የመበሳጨት ልምድ ግን ዝም ብሎ የሚመጣና የሚሄድ ስሜት አይደለም፣ ዋጋ ያስከፍለናል። ህይወታችንን፣ ጤናችንንና ግንኙነታችንን ቀስ በቀስ ይበላዋል። ይህ ደግሞ በቀጥታ ወደሚቀጥለው እጅግ ከባድ ወደ ሆነው ምዕራፋችን ይወስደናል። እሱም በቅናትና በብስጭት ውስጥ የሚጠፋው እኔነት እና የሚያስከትለው ጉዳት በዝርዝር የምናይበት ክፍል ነው። ይህ ክፍል በቀላሉ መቆጣትና መቅናት በህይወታችን ላይ የሚያስከትሉትን የረጅም ጊዜ ጥፋቶች የምንዳስስበት ሲሆን ተመልካቾቻችን ለምን መለወጥ አለብኝ ለሚለው ጥያቄ የመጨረሻውን መልስ የሚገኝበት ነው። እስካሁን ያየናቸው ስሜቶች ዝም ብለው የሚመጡና የሚሄዱ የደመና ጥላዎች አይደሉም፣ ዋጋ ያስከፍሉናል። እጅግ በጣም ውድ የሆነ ዋጋ። አንደኛው ዋጋ የጊዜ መጥፋት ነው። አንድ ሰው በቀን ውስጥ ለአንድ ሰዓት ብቻ በሌላ ሰው ስኬት ላይ ቢቀና ወይም በደረሰበት ትንሽ በደል ቢበሳጭ በአመት ውስጥ ከ360 ሰዓታት በላይ በከንቱ እያባከነ ነው። በእነዚህ ሰዓታት የራሳችሁን ህልም ለመገንባት፣ አዲስ እውቀት ለመቅሰም ወይም ከምትወዷቸው ሰዎች ጋር በደስታ ለማሳለፍ የምትጠቀሙባቸው ነበሩ። ቅናትና ብስጭት ጊዜ ሌቦች ናቸው። በሌላ ሰው ህይወት ላይ ስታተኩሩ የራሳችሁን ህይወት መኖር ታቆማላችሁ። ልክ በሌላ ሰው ሜዳ ላይ ጎል ለማግባት እንደምትሮጡ ተጫዋቾች ናችሁ። በሌላ ሰው ሜዳ ላይ ምንም ያህል ብትሮጡ ለእናንተ የሚቆጠር ውጤት የለም። ሁለተኛው ዋጋ ደግሞ ጤናችሁ ነው። ሳይንስ እንደሚነግረን በቀላሉ የምንበሳጭ ከሆነ ሰውነታችን ፋይት ኦር ፍላይት ወደሚባለው የጭንቀት ሁኔታ ውስጥ ይገባል። በዚህ ጊዜ ኮርቲሶል የተባለ ሆርሞን በደማችን ውስጥ ይረጫል። ይህ ሆርሞን ለረጅም ጊዜ በሰውነታችን ውስጥ ከቆየ የደም ግፊት ይቀሰቀሳል፣ የልብ ምትን ያፋጥናል፣ በሽታን የመከላከል አቅማችንን ያዳክማል። በአጭሩ በሌላ ሰው ድርጊት ተናዳችሁ ስትቆዩ መርዙን እናንተ ጠጥታችሁ ሌላ ሰው እንደሚሞት ከመመኘት ጋር እኩል ነው። ለሌላ ሰው በሰላም ሲተኛ እናንተ ደግሞ በቁጣ ተቀጣጥላችሁ ጤናችሁን ታጣላችሁ። ሶስተኛና ከባዱ ዋጋ ግን ግንኙነታችሁ ነው። ማንም ሰው ሁልጊዜ ከሚበሳጭ ወይም
ከሌላ ስኬት ጋር ከሚጋጭ ሰው ጋር መሆን አይፈልግም። መርዛማ ቶክሲክ የሚባለው ማንነት የሚመጣው ከእነዚህ ስሜቶች ነው። ሳታውቁት የምትወዷቸውን ሰዎች ትገፋላችሁ። በሰላም መነጋገር ሲገባችሁ በብስጭት ትጮሃላችሁ። በመጨረሻም የሚቀረው ብቸኝነት ደግሞ ለበለጠ ቅናትና ብስጭት በር ይከፍታል። ይህ አጥፊ ዑደት ካልቆመ እውነተኛ ማንነታችሁ ይበላዋል። ታዲያ ይህንን አጥፊ ሰንሰለት እንዴት እንበጥሰው? እንዴት ነው ከዚህ ስሜታዊ እስር ቤት ውስጥ ሰላማዊና ስኬታማ ሰው መሆን የምንችለው? አሁን ወደ ዋናውና እጅግ አስፈላጊ ክፍል እንሻገራለን። እርሱም እነዚህን ስሜቶች የምንሸፍንባቸውና አዲስ ማንነትን የምንገነባበት ተግባራዊ ዘዴዎች በዝርዝር የምናይበት ክፍል ነው። ይህ ክፍል ተመልካቾች እስካሁን የተሰማውን ከባድ ስሜት ወደ ተስፋ እና ወደ ተግባር የሚቀይርበት፣ በቪዲዮ ውስጥ የተነሱትን ችግሮች በሙሉ የሚፈታበት ዋና ማዕዘን ነው። እስካሁን ያየናቸው ሀሳቦች ምናልባት ውስጣችሁን ነክተውት ይሆናል። አሁን ግን ጥያቄው እንዴት የሚለው ነው። እንዴት ነው በቀላሉ ከመናደድ የምንወጣው? እንዴት ነው በሌላ ሰው ስኬት መቃጠላችንን አቁመን የራሳችንን ህይወት የምንገነባው? 4 ታላላቅና በተግባር የተፈተኑ ዘዴዎች ልነግራችሁ። እነዚህን ዘዴዎች መጠቀም ስትጀምሩ በህይወታችሁ ላይ የምታዩት ለውጥ አስገራሚ ይሆናል። አንደኛውና ቀላሉ ዘዴ የ3 ሰከንድ ክፍተት ይባላል። አንድ የሚያበሳጭ ነገር ሲገጥማችሁ አእምሯችሁ ወዲያውኑ ምላሽ እንዲሰጥ ይገፋፋችኋል። በዚህ ጊዜ ቆም በሉ። 1 2 3 ብላችሁ በጥልቀት ተንፍሱ። ሳይንሱ የሚነግረን በእነዚህ 3 ሰከንድ ውስጥ ስሜታችንን የሚቆጣጠረው የአእምሯችን ክፍል ስልጣኑን ለምክንያታዊ ክፍል ያስረክባል። በቁጣ ከመናገራችሁ በፊት ይህች ክፍተት የህይወታችሁን ታድነዋለች። ያ ሰው ባዶ ጀልባ መሆኑን የምታስተውሉት በእነዚህ 3 ሰከንዶች ውስጥ ነው። ሁለተኛው ዘዴ የቅናትን ኃይል ወደ አድናቆት መቀየር ነው። ቅናት ሲሰማችሁ ስሜቱን አትፍሩት። እንዲያውም እንዲህ በሉ፣ ለእሱ ከተሳካ ለእኔም እንደሚሳካ ማረጋገጫ ሆኖኛል። ትኩረታችሁን ከሰውየው ላይ አንሱና እኔ የትኛው እርምጃ ላይ ነኝ ብላችሁ ወደ ራሳችሁ ስራ ተመለሱ። የሌላው ሰው ስኬት የእናንተን ስኬት አይቀንሰውም፣ ይልቁንም መንገዱን ያሳያችኋል። ሶስተኛውና እጅግ ኃይለኛው ዘዴ የአመስጋኝነት ማስታወሻ ነው። ሳይንስ እንደሚነግረን አመስጋኝነትና ቅናት በአንድ አእምሮ ውስጥ አብረው መኖር አይችሉም። በየቀኑ ማታ ያላችሁን 3 ነገሮች መዝግቡ። ጤናችሁ፣ የምትበሉት ምግብ፣ ወይም በህይወታችሁ ያለ አንድ መልካም ሰው ሊሆን ይችላል። ያላችሁን ማየት ስትጀምሩ የሌሎችን ማየት ይቀንሳል። አራተኛው ደግሞ የ10-10-10 ህግ ነው። አንድ ነገር ሲያበሳጫችሁ ቆም በሉና ጠይቁ። ይህ ነገር ከ10 ደቂቃ በኋላ ትርጉም ይኖረዋል? ከ10 ዓመት በኋላስ? ከ10 ወራት በኋላስ? አብዛኛው ለምንበሳጭባቸው ነገሮች ከ10 ወር በኋላ ትርጉም የሌላቸው ነገሮች ናቸው። ታዲያ ትርጉም ለሌለው ነገር ለምን ውድ ጤናችሁን ትገብራላችሁ? እነዚህን ዘዴዎች መለማመድ መጀመሪያ ላይ ከባድ ሊሆን ይችላል። ልክ እንደ ስፖርት ነው። በደጋገማችሁት ቁጥር የአእምሯችሁ ጡንቻ ይፈረጥማል። በቀላሉ ከመበሳጨት ይልቅ ሰላምን መምረጥ ይቀላችኋል። እነዚህን ቁልፎች ከተጠቀምን ወደ መጨረሻውና ወደ ታላቁ ግባችን እንደርሳለን። እሱም አሮጌውን ተናዳጁንና ቀናተኛውን ማንነት ጥለን አዲሱንና ሰላማዊ ማንነት የምንላበስበት ማጠቃለያ ክፍል ነው። ውድ የአዲስ ማንነት ቤተሰቦች እስካሁን ያሳለፍነው ጉዞ አንድ ትልቅ እውነት አስረዳን። እስካሁን ያሳለፍነው ጉዞ አንድ ትልቅ እውነት እንድንረዳ አድርጎናል። ቅናትና ብስጭት እናንተን ሊጎዳ የመጡ ጠላቶች ሳይሆኑ የውስጣችሁን ረሃብና የቁጥጥር ፍላጎት የሚያሳዩ ምልክቶች ናቸው። ዛሬ ቃል እንግባ። ከዛሬ ጀምሮ የሌላ ሰው መብራት ሲበራ የእናንተ ጨለማ እንደማይሆን እወቁ። የአንድ ሰው ስኬት የእናንተን ስኬት አይቀንሰውም። እንዲያውም ዓለም ላይ ለሁላችን የሚበቃ በረከት እንዳለ ማረጋገጫ ነው። ህይወት በጣም አጭር ናት። ሌላው በደረሰበት ላይ ቦታ እየተናደዳችሁ ወይም የሌላውን ህይወት እየተመኛችሁ የምትጨርሱት አንድም ሰከንድ ሊኖራችሁ አይገባም። እናንተ የተፈጠራችሁት የራሳችሁን ድንቅ ታሪክ ለመጻፍ ነው። የራሳችሁን መንገድ በጽናት ለመጓዝ ነው። በቀላሉ መበሳጨት ስታቆሙ፣ በሰዎች ስኬት ውስጥ የራሳችሁን ተስፋ ማየት ስትጀምሩ፣ ያኔ እውነተኛ ነጻነት ታገኛላችሁ። ያኔ ነው አዲስ ማንነት የሚገነባው። ከቪዲዮ በኋላ ስትወጡ ይህንን አስቡ። ዛሬ በሰላም ለመዋል እና በሰው ደስታ ለመደሰት ምርጫው እጃችሁ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እና ለውጥ ካመጣችሁ ላይክ ማድረጋችሁ እንዳትረሱ። የትኛው ነጥብ የበለጠ ልባችሁን ነካው? የትኛውንስ ዘዴ ነገ መተግበር ትጀምራላችሁ? ኮሜንት ላይ ንገሩኝ። ሁሉንም አነባለሁ። ለሚወዷችሁና ለምታከብሩት ሰው ደግሞ ይህንን ቪዲዮ ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። ሰላም ማብዛት የሁላችን ድርሻ ነውና። ስለሰማችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ በአዲስ ሀሳብ እስክንገናኝ የውስጥ ሰላማችሁ ይብዛ። ሰላም ቆዩን።